ነገሩ ቆየ ብለን ፊታችንን ለሌላ እናዞርም። ጉልበታችንን ለጣዖት አናንበረክክም። አንተ ነገሩ ቢቆይም ባይቆይም አምላካችን እግዚአብሔር አምላካችን ነው። ልጅ ቢሰጠን ባይሰጠን፣ በር ቢከፍት ባይከፍት፣ ቢስተካከል ባይስተካከል እኛ እናምናለን ያለው ከሁኔታው አንፃር አይደለም። እሱ የሚታመን አምላክ ስለሆነ ነው። የሚታመን አምላክ ስለሆነ ቆየ ብለን ምክንያት አድርገን ከእግዚአብሔር ጋር ለዘመናት የነበረውን ወዳጅነታችንን ምናበላሽ ሰዎች አይደለም። ጌታ ኢየሱስ ወደ እነ ማርያም ቤት እንደተጓዘ ዛሬ ማለዳ እግዚአብሔር ወደ ቤታችሁ ይመጣል። በመዘግየቱ ሰዎች ይገፋፉሃል። ሰይጣን ብዙ ነገር ይልሃል፣ ያሽሟጥጣል፣ ያንጓጥጣል። በመዘግየቱ ውስጥ እግዚአብሔር ግን በስራ ላይ ነው። አንደኛ በስራ ላይ ነው።